ኖስተርዳምስ የፈረንሳዩ ኮከብ ቆጣሪ ትንቢቶች ለምን አሁን ድረስ ተቀባይነት አገኙ? በ16ኛው ክፍለ ዘመን የኖረው ኮከብ ቆጣሪ ሙሉ ስሙ ሚሼል ዴ ኖተርዳም ቢሆንም ዓለም የሚያውቀው ግን ኖስተርዳምስ በሚል ነው። በወረርሽኝ የተጠቁ ሰዎችን የሚያክም የሕክምና ባለሙያ፣ መድኃኒት ቀማሚ እንዲሁም ኮከብ ቆጣሪ ነበር። በአራት መስመር ስንኞቹ ስለሚመጣው እጅግ አስከፊ የአየር ንብረት መዛባት፣ ስለመጨረሻው የዓለም ጦርነት፣ የሰሜን እና ደቡብ ዋልታዎች የበረዶ ተራሮች እንደሚቀልጡ ጽፏል። ከዓመታት በፊት የጻፋቸው ትንቢቶቹ ዛሬም ድረስ ብዙዎች የሚጠቅሱት እንደ ምልከታ የሚጠቀሙበትና ኖተርዳምስ ብሎ ነበር የሚሉለት ሰው ነው። አንዳንዶች ሟርት ነው ሲሉ፣ ሌሎች ደግሞ የለም እውነት የሚሆን የአዋቂ ሰው ትንቢት ነው ሲሉ ይከራከራሉ። ይህ ፈረንሳዊ በአውሮፓውያኑ 1555 የታተመውን ለስ ፕሮፊቴስን የጻፈ አማተር ኮከብ ቆጣሪ ነበር። መጽሐፉ ስለ ወደፊቱ ጊዜ የሚናገሩ 942 ምስጢራዊ ትንቢቶችን ይዟል። ይህም ብዙውን ጊዜ ስለሚደርሱ አስከፊ ክስተቶች የሚተነብይ ነው። በተደጋጋሚ ባለ አራት መስመር ግጥሞቹ ግልጽ ያልሆኑና አውድ የጎደላቸው ተብለው የሚገለጹ ሲሆን ከነዚህም መካከል አንዱ በአንዳንድ የማህበራዊ ሚዲያና እንዲሁም ድረገጾች ከርዕሰ ሊቃነ ጳጳሳት ፍራንሲስ ሞት ጋር ተያይዞ ተጠቅሷል። ኮከብ ቆጠራ ኮከቦች በሰው ልጅ ክስተቶች ላይ ተጽዕኖ ሊያሳድሩ እንደሚችሉ የሚገልጽ ሳይንሳዊ ድጋፍ የሌለው ልምምድ ነው። ኮከብ ቆጠራ በ16ኛው ክፍለ ዘመን ላይ እጅጉን ታዋቂ ለመሆን በቅቷል። የኮከብ ቆጣሪዎች እዚህም እዚያም ሱቆችን በመክፈት ትንቢታቸውን ፈልጎ ለሚመጣ አገልግሎት መስጠት ጀምረው ነበረ። እነዚህ ኮከብ ቆጣሪዎች ስለ ስራ፣ የፍቅር ግንኙነት፣ ጤና ያማክራሉ፣ ይተነብያሉ። ከነዚህም መካከል የኮከብ ቆጠራ አገልግሎትን ለሀብታሞች፣ ለባለስልጣናት የሚያደርገው ኖስተርዳምስ ይገኝበታል። በወቅቱ የኮከብ ቆጠራ ትምህርት ቤት ገብተው የሚማሩት መስክ የነበረ ቢሆንም ኖስተርዳምስ ግን በጊዜው በኮከብ ቆጠራ ላይ መደበኛ ስልጠና አልወሰደም ነበር። እናም በዘመኑ የነበሩ አንዳንድ ሰዎች አጭበርባሪ ሲሉ ያጣጥሉታል። ይሁን እንጂ በወቅቱ ምስጢራዊ መልእክቶችን የያዙት አጫጭር ግጥሞቹ በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈውለታል። በብዙ ቅጂም ተሸጠውለታል። የ16ኛው ክፍለ ዘመን ጦርነት፣ የሰብል ውድመትና ረሃብ ለገጠማቸው ለአብዛኞቹ የአውሮፓውያን በጣም አሳዛኝ ጊዜ ነበር። ከተሞቻቸው በወረርሽኝም ተጠቅተው ነበረ። በእንደዚህ አይነት የህይወት ውጥንቅጥ መካከል የኖስተርዳምስ ትንቢቶች ማስጠንቀቂያ እና የመጽናናት ስሜትን በመስጠት በወቅቱ ተወዳጅ ሆነዋል። በኦክስፎርድ ዩኒቨርሲቲ የማግደለን ኮሌጅ የሳይንስ እና የሃይማኖት ታሪክ ምሁር የሆኑት ዶክተር ሚሼል ፌፈር ማህበረሰቡ ላይ በጋራ የወረደው መከራ ከፍተኛ ነበር ብለዋል። እንዲህ አይነት በጣም እርግጠኝነት በጠፋበት ወቅት ሰዎች መልስ፣ መመሪያ ይፈልጋሉ። እናም የበለጠ ደግሞ የተሻለ ነገር እየመጣ መሆኑን የሚያሳይ ማረጋገጫም ይፈልጋሉ። በዚህ ዘመን ሰዎች የሚገጥማቸውን ለማወቅ ወደ ሆሮስኮፕ እንደሚዞሩ ሁሉ በዚያ ዘመንም የኖስተርዳምስ ተከታዮች የተመሰቃቀለውን ዓለምና ለውጥ እየመጣ መሆኑን በእርሱ ትንቢቶች ውስጥ አጮልቀው ማየት ችለዋል። በመቶዎች ከሚቆጠሩ ዓመታት በኋላ ደጋፊዎቹ ሁለቱንም የዓለም ጦርነቶች፣ የሂሮሺማና የናጋሳኪን የኒውክሌር ፍንዳታዎች፣ የሂትለርን መነሳት እና የኮቪድ-19 ወረርሽንን ጨምሮ ብዙ ታሪካዊ ክስተቶችን ምንም እንኳን እነዚህ ክስተቶች በስም ባይጠቅሳቸውም እንደተነበየ ይናገራል። ከመስከረም 11 የኒውዮርክ መንትያ ህንፃዎች ጥቃት በኋላ ተከታዮቹ ስለ ጥቃቱ ተንብየዋል በማለታቸው የኖስተርዳምስ መጽሐፍቶች በከፍተኛ ደረጃ እንዲሸጡ አድርጓል። ዘ ኒውዮርክ ታይምስ እንደዘገበው ከጥቃቱ በኋላ ከኖስተርዳምስ የተለያዩ ምንባቦች እና የሱ ያልሆኑ ቃላትን በማቀናጀት ምን እንደሚፈጠር አስቀድሞ ተናግሯል የሚል የኢሜይል መልእክቶችን ተቀብሏል። ጽሁፉም እሳት ወደ ታላቋ ከተማ ቀረበ፣ በኒውዮርክ ከተማ ውስጥ ታላቅ ውድቀት ይሆናል የሚሉ ቃላትን አካተው ይዘዋል። ሌሎች የኮከብ ቆጣሪው ደጋፊዎች አፖሎ ጨረቃ ላይ እንደሚያርፍ ተንብየዋል። የቻሌንጀር የጠፈር መንኮራኩር አደጋን እንዲሁም የብሪታንያ ንግስት ኤልዛቤትን ሞትን ጨምሮ ተንብየዋል ሲሉ ይናገራሉ። በማያሚ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ጆሴፍ ኡስሲንክ እንደሚሉት ትንቢት አስደሳችና ማራኪ ነው። ስለዚህም አንዳንድ ሰዎች ከመደበኛው መገናኛ ብዙሃን ውጪ ወደሚገኙት ወደ እንደዚህ አይነት ሀሳቦች ያዘነብላሉ። የሰው ልጅ የማንነቱ አካል ነው። እርግጠኝነት በጠፋበት ዘመን የኖስተርዳምስ እና ሌሎች ኮከብ ቆጣሪዎች ትንቢቶች ተወዳጅ ሆነው መቆየታቸው ምንም አያስደንቅም ይላሉ። የሰው ልጆች እርግጠኝነት በሌለበት ውስጥ ሁሌም ይናወጣሉ። እናም ኮከብ ቆጣሪዎችና ትንቢት ተናጋሪዎች ከባድ ውሳኔዎችን እንዲወስኑ በመርዳት በታሪክ ውስጥ ትልቅ ቦታ ይሰጣቸዋል። ያ ብቻ ሳይሆን በህይወት ውስጥ ትልቅ እቅድ እንዳለ በመግለጽ ሰዎችን ማጽናናት ይችላሉ ብለዋል።